በአዲስ አበባ ከተማ የአርሶ አደር ይዞታ ይገባኛል መብት ያቀረቡ 7000 ገደማ አመልካቾች ጥያቄያቸው ውድቅ ተደረገ። በአዲስ አበባ ከተማ በአርሶ አደርነት እና በአርሶ አደር ልጅነት የይዞታ ማረጋገጫ የምስክር ሰርተፊኬት እንዲሰጣቸው ካመለከቱት 27000 ያህል አመልካቾች ውስጥ 7000 የሚጠጉት ያቀረቡት ጥያቄ ውድቅ መደረጉን ከንቲባ አዳነች አቤቤ ተናገሩ። የይገባኛል መብት ጥያቄዎቹ ውድቅ የተደረጉት የቀረቡት ጥያቄዎች ማጣራት ከተደረገባቸው በኋላ ትክክለኛ እንዳልሆኑ በመረጋገጡ እንደሆነ ገልጿል። ከንቲባዋ ይህንን ያሉት ዛሬ ሮብ በተካሄደው የአዲስ አበባ ምክር ቤት መደበኛ ጉባኤ ላይ ከምክር ቤቱ አባላት ለቀረበላቸው ጥያቄ በሰጡት ማብራሪያ ነው። ጥያቄውን ያቀረበው የንፋስ ስልክ ላፍቶ ክፍለ ከተማ የምክር ቤት ተመራጭ የሆኑት ሌኒ አየለ ከአርሶ አደሮች የይዞታ መብት ጋር በተያያዘ ያሉ የመልካም አስተዳደር ችግሮችን አንስተዋል። የአገልግሎት ጥራትና ፍጥነት በተመለከተ አንዳንድ የመልካም አስተዳደር ችግሮች እንዳሉ ከአርሶ አደሮች እየተነሳ ነው ያሉት ሌኒ ለዚህ ችግር መፍትሄ እንደሚበጅለት ጠይቀዋል። ጉዳዩን የሚመለከታቸው ባለድርሻ አካላት ትክክለኛው አርሶ አደሮች የይዞታ መብታቸው እንዳይነፈግና ሌሎች ያለ አግባብ እንዳይጠቀሙ እንዲያደርጉም አሳስበዋል። ለጥያቄው ምላሽ የሰጡት ከንቲባ አዳነች ይህንን ጉዳይ በተመለከተ ባለፉት የከተማይቱ ስብሰባዎችም መሰል ጥያቄዎች መነሳታቸውን አስታውሰዋል። እርሳቸው የሚመሩት አስተዳደር ለጥያቄያቸው የተሟላ ምላሽ አለመስጠቱን ያመኑት ከንቲባው የዚህ ምክንያቱ በአርሶ አደር ስም አላግባብ ለመጠቀም በሚደረጉ ጥረቶች ብዙ ጫናዎች የመፍጠር ሂደቶች ስለነበሩ እንደነበረም አብራርተዋል። የህወሓት አመራሮች ላይ ክስ ተመሰረተ። በ18 ከፍተኛ የትግራይ አመራሮች ጨምሮ በዘር ማጥፋት ወንጀል ስር 64 ሰዎች ዶክተር ደብረጽዮን ገብረ ሚካኤል ጨምሮ 18 ከፍተኛ የትግራይ የፖለቲካ እና የጦር መሪዎች በፌዴራል መንግስት በተሾሙ 64 የጊዜያዊ አስተዳደር አመራሮች እና ሰራተኞች ላይ ከጥቅምት 2013 ዓ.ም እስከ ጥቅምት 2015 ድረስ በነበረው የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽሟል በሚል ክስ ቀርቦባቸዋል። 21 ቀን 2017 ዓ.ም ለፌዴራል ፖሊስ ኮሚሽን እና ለጠቅላይ የምርመራ መምሪያ የቀረበው የጽሑፍ ክስ እንዳመለከተው የተጠቀሱት ግለሰቦች በጊዜያዊ አስተዳደር አመራሮችና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽመዋል። ክሱ የቀረበው በአቶ አበራ ንጉስ የተባለ የህግ ምሁርና ጠበቃ እንዲሁም ከጥቅምት እስከ ሰኔ 2013 ዓ.ም በፌዴራል መንግስት በተቋቋመው ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ ሆነው ያገለገሉ ናቸው። የቀድሞ የሶማሌ ክልል ፕሬዝዳንት አብዲ ኢሌ ምን አሉ? ያለፈውን መቀየር እንደማይቻል የማይካድ ሀቅ ቢሆንም ስህተትን በድፍረት አምኖ መቀበልና ማረም ትክክለኛ ውሳኔ መሆኑን በመረዳት በጠቅላላ የስልጣን ዘመኔ በተለይም በለውጡ ጊዜ በጠቅላይ ሚኒስትራችን ዶክተር አብይ አህመድ የተሰጡኝ ምክሮችና አቅጣጫ ባለመቀበል በለውጡ ንፋስ ግራ ተጋባውና ወደ ፖለቲካ መናኸሪያ የገቡ አዲስ ስልቶችን ቶሎ መቀበል መቻሌ በስህተት ወደ ቃሊቲ ማረሚያ ቤት በሚሄደው አውቶቡስ ዘልዬ ገባውና ተሳፈርኩ ይለናል። በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ ይላል ድምጻዊ አስገኘው አሽኮ። ሴት ልጅ በፍቅር አታብድም ይላል ድምጻዊው ምክንያቱን ሲያስቀምጥ ሰው አታፈቅርም፣ ሴት ልጅ የምታፈቅረው የወንድ ልጅ ብቁነትን ወይም ኳሊፊኬሽን ነው። ብር፣ ቁመና እና ደህንነት ፕሮቴክሽን ይህ ነው ዋና መለኪያዋ ይላል። ይሄ ደግሞ ፍቅር አይደለም ሲል ምክንያቱን ይደረድራል። እስኪ ሀብታም ሴት አፈቀርኩ ስትል የሰማ አለ? የለም፣ አትልፉ። ምክንያቱም የብቃት ወይም ኳሊፊኬሽን ጥያቄ የለባትም። ምናልባትም መውለድ የልጅ ፍላጎት ብቻ እንጂ። በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም፣ ብቻ በክብሩ አትምጡበት እንጂ ሲል ሐሳቡን ያስቀምጣል። አርቲስቱ ይህን ያለበት ሐሳብ ምንም ግልጽ ባይሆንም ብዙዎችን ግን እያነጋገረ ይገኛል። ከግል ህይወቱ ጋር እያነጻጸሩት ይገኛል። ሙሉ መረጃውን ስናገኝ ለናንተ እናቀርባለን።
እስራኤል እየነደደች ነው። እስራኤል ያጋጠማት ከባድ ሰደድ እሳት ተከትሎ የዓለም አቀፍ ማህበረሰብ ድጋፍ ጠየቀች። እስራኤል ከኢየሩሳሌም አቅራቢያ ያጋጠማት ከባድ ሰደድ እሳት ተከትሎ የዓለም አቀፍ ማህበረሰብ ድጋፍ ጠይቃለች። ኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎቹ አካባቢውን ለቀው እንዲወጡ መደረጉም ተገልጿል። እንዲሁም በሰደድ እሳቱ የተነሳ በርካታ መንገዶች እንዲዘጉ መደረጉን ተነግሯል። ባለው ከባድ አየር ጠባይና በኃይለኛ ንፋስ ታግዞ እየተዛመተ የሚገኘው የሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን ሲኤንኤን ዘግቧል። የእስራኤል መከላከያ ሚኒስቴር ሀገሪቱ ብሔራዊ የአደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱን ለመከላከል የዓለም አቀፍ ማህበረሰብ ድጋፍ ጠይቋል። የተከሰተው የሰደድ እሳት ምናልባትም በታሪክ ትልቅ የሚባል መሆኑን የገለጹት የእስራኤል ግዛት የእሳት አደጋ ዲፓርትመንት ኮማንደር ሽሙሊክ ፍሬድማን የሰደድ እሳቱ በሰዓት 60 ማይል ፍጥነት የሚጓዝ በመሆኑ የበለጠ እንዳይዛመት አስጊ አድርጎታልም ብለዋል።